بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. نبي صلى الله عليه وسلم እንዲህ ብለው ይነግሩናል። ለጾመኛ ሰው ሁለት ትላልቅ ደስታ አለለት አሉ ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ ላይ ማለት ነው። አንደኛው ደስታው ልክ ጾሞ ተነስቶ ሲያፈጥር ጊዜ ያንን ደስታ ያገኛል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ያ ምንድን ነው ሲባል ስንትና ስንት ሰው ለረመዳን ደርሶ ያልተገጠመውን ያልተወፈቀውን ጾም ማለት ነው አሊያም በህመም አሊያም በሌላ ነገር አሊያም በማመጽ በመጥመም ይሄንን ከባድ የሆነውን ትልቁን የአላህን ግዳጅ ያልተወጣውን ሙእሚኑ ሙስሊሙ ታዛዥ የሆነው ባሪያው ደግሞ ይሄንን ግዴታ የሆነውን ጾሞ ማለት ነው በአግባቡ አላህ በሚፈልገው መልኩ ከጠዋት ጀምሮ እስከ ማታ ፀሐይ እስከሚገባ ድረስ በአግባቡ ይሄንን ግዴታ የሆነውን ጾም በመተግበሩና በመጾሙ ከሁሉ ነገር ተከልክሎ የአላህን ግዴታ በመተግበሩ አንዱን ደስታ ይደሰታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዱንያ ላይ በሚያፈጥርበት ጊዜ አሉ። ሁለተኛው ደስታ ነገ ከጌታው አላህ ጋር ሲገናኝ ነው የሚደሰተው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህም ደስታው ከጌታው አላህ ጋር ሲገናኝ ይደሰታል። አላህ በሚከፍለው በዚህ በጾመው ጾም በሚከፍለው ጀዛ ምንዳ ሰዋብ እጅጉን ይደሰታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄንን ሙሉ የሆነ ጀዛው ምንዳው ሲከፈለው ይደሰታል። ያ ጊዜ ደግሞ ማንም ሰው ማለት ነው ሐሰናት ወይም መልካም ስራ ሰዋብ ምንዳ ሁሉም ሰው ከዛ ጭንቅ ለመዳን ብሎ አንዲት ሐሰናት በሚቸገርበት ጊዜ አላህ ስብሓነሁ ወተዓላ በዚህ በጾመው ጾም በሚከፍለው ጀዛና ምንዳ ይደሰታል ነገ ከጌታው አላህ ጋር ሲገናኝ አሉ። እንዲህም ይባላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም አይነ ሳኢሙነ ሊየድኹሉ አልጀነተ ሚን ባቢ ረያን አለዚ ላ የድኹሉሁ አሐዱን ገይሩሁ። የታሉ እነዚያ ጾመኞች በዚህ ወደ ጀነት ይግቡ በረያን በር በረያን መግቢያ ረያን በሚባል ደጃፍ ወደ ጀነት ይገቡ ዘንድ የታሉ ጾመኞች ብሎ አላህ ስብሓነሁ ወተዓላ ይጠይቃል ማለት ነው። ያ በር ለጾመኞች እንጂ አይከፈትም። ያ የጀነት በር ማለት ነው። ባቡ ረያን የሚባለው የጾመኞች መግቢያ የጀነት በር ነው ማለት ነው። ጾመኞች ከገቡ በኋላ የመጨረሻው ሰው ከገባ በኋላ ይዘጋል። ማንም ሰው በፍጹም በዚያ በር አይገባም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። በዚህ በር ተጠርተን የምንገባ ሰዎች አላህ ያድርገን። ወሰላሙ ዐለይኩም።